ሶ በቴሌብር ክፍያ እንዴት እንደሚከፈል አሳያችኋለሁ አብራችሁን እንድትቆዩ ይጋብዝ። ሶ ዜን እዚህ ጋር ቴሌብራችንን እንከፍታለን። ከዛ እዚህ ጋር እንደምን ኔክስት እንላለን ማለት ነው። ቴሌብር እንደምከፍት ኖርማል ፓስወርድ ሳስገባ ያው ብላክ ስለሚሆን ፓስወርድ ሳስገባ ያሳያችሁን ብላክ ሲሆን ፓስወርድ ያስገባው ነው ማለት ነው። ፓስወርድ ይጠይቃችኋል ያኔ ፓስወርድ ታስገባላችሁ። ሶ ብላክ ይሆናል አይታያችሁም አስገባለሁ እኔ። ጉድ ዜን በዚህ መልኩ መጥቶልናል ማለት ነው። ከዛ ምን ሄደው ምንድነው ከዚህ ከታች ላይ ያሉ ካሉ ኦፕሽኖች ሆም ከምትለው ቀጥታ እዚህ ጋር ፔመንት የምትላለች ከታች እሷን አንዴ ፔመንት ተነካላችሁ። ፔመንት ተነኩ በዚህ መልኩ ዝርዝሩ ይመጣላችኋል። ታክስ ኤንድ ገቨርንመንት ሰርቪስ ከዛ ስክሮል ስታደርጉት ትራንስፖርት ሰርቪስ ኢንተርኔት ሰርቪስ እያለ ታች ላይ ኤዱኬሽን ፊ የምትላለች እሷን እንነካለን ማለት ነው። እሱ ጋር እንገባለን። እንደምታዩት ብዙ ኦፕሽኖች አሉ። ከዛ ሚኒስትሪ ኦፍ ኤዱኬሽን ምራው አንዴ እንነካለን። በዚህ መልኩ ይመጣልናል ማለት ነው። እቺን አንዴ ሚኒስትሪ ኦፍ ኤዱኬሽን እናካታለን። እንደምታዩት እዚህ ጋር ኢንሰርት ፔመንት ሪፈረንስ ነምበር የሚል መጥቶልናል። እዛኛው ላይ እንደጨረሳችሁ አካውንታችሁን አክቲቬት ካደረጋችሁት በኋላ ፔመንት ሪፈረንስ ነምበር የምትሰጣችሁ ቁጥር አለች ማለት ነው። እሷን ማለት ነው የምናስገባው። ከዛ ጋራ ኮፒ አድርጋችሁ ማምጣት ትችላላችሁ። እኔ እዚህ ጋር እንደ ፔስት ልበላት እዚህ ጋር ኔክስት እላታለሁ ማለት ነው። በዚህ መልኩ ይመጣል። ስለዚህ የተመዘገባችሁበት ስም እዚህ ጋር ስም ይመጣላችኋል። ዜን ኔክስት እንለዋለን። ከዚህ በኋላ ፓስዋርዳችሁን የቴሌብር ለመክፈል ያው ፓስዋርድ የሚጠይቃችሁ ፓስዋርድ አስገባላችሁ ማለት ነው። ቬሪ ጉድ ዜን በዚህ መልኩ ይመጣላችኋል። ሪፈረንስ ነምበራችሁ ይሄኛው መሆኑን ቼክ ታደርጋላችሁ። ትክክል ከሆናችሁ ፔይ ትሉታላችሁ። እንደምታዩት ኤዱኬሽን ፊ ሰክሰስፉል ይላልና እዚህ ጋር መጥቶልናል። ፊኒሽድ መጥቶልናል ማለት ነው። ጌት ሪሲት ብለን ሪሲታችን ማግኘት እንችላለን። ደግሞ በዚህ መልኩ ከፈል ማለት ነው። ከዚህ በኋላ ሄደን የተመዘገበንበት ቦታ ላይ ማድረግ ነው። ሪፍሬሽ ስናደርገው ይመጣልናል ማለት ነው። ኮንፊርምድ ሆኗል ብሎ ይመጣልናል ማለት ነው። በዚህ መልኩ መክፈል ትችላላችሁ ማለት ነው ክፍያችሁን።